የምግብ ኮንቴንት ነው የምሰራው። በጣም አም ኤ ሂውጅ ቢሊቨር ሰው ሁላ በተሰበሰበበት ሳማት ካልሳም ካሳለኝ ማለት ነው ተርከክና አትብሉ። መጀመሪያ ነበርኩኝ፣ ከዛ አልነበርኩም፣ ከዛ ድጋሚ ነበርኩኝ። ኮሌጅ ላይ ያው ኦኬ ውሸት የሆነ ኢንፎርሜሽን የሆነ ኬክ አለ የምሰራው አልነግራችሁም መቼም። የሀበሻ ምግብ ይከብደኛል ጨማለቅ። ጓደኛዬ በጣም ተቆጣችኝ። 3 ሰብስክራይበር ያለው ቻናል ነበረ። በርገር ቤት በቅርቡ ጠብቁ። from the kitchen to the world። ድሮ በ25 ዓመቴ ማገባ ይመስለኝ ነበር። ያለ አይ ቆንጆ ብዬ አችን ጥያቄ ሰፈራት ነው የመጣው። ልዑል መንበሩ እባላለሁ። ሶሻል ሚዲያ ላይ ልዑል ኩክስ and I'm happy to be here። የማትደራደርበት የህይወት ፍልስፍና። በጊዜው ሁሉም ነገር ይሆናል። I don't like stressing ትናንሽ ነገሮች ነው። ይሄ አሁን አልተሳካም የሚል አስተሳሰብ የለኝም። በጣም I'm a huge believer in manifestation እና አንድ ነገር ይሳካል ብዬ ካሰብኩኝ እንደሚሳካ እርግጠኛ ሆኜ ነው የምኖረው እና ያው በፈጣሪ አልደራደር። አራዳና ፋራ የምትለው ሰው ምን አይነት ነው? ፍቅር የሚሰጥ ለሰው ማለት ጥላቻ የለውም፣ ቂምም አይዝ፣ ሁሌም ሰላሙን የሚያስቀድም አይነት ሰው ለኔ አራዳ ነው ብዬ አስባለሁ። ፋራ ደግሞ ያው በኢጎ የሚመራ ሰው እንዴት እንዲናገሩኛል እንዴት እንዲያስባሉ የሚል ሰላሙን የማያስቀድም ፋራ ነው ብዬ አስባለሁ። ቡሊ የሚያደርገው ነህ ወይስ የሚደረገው ልጅ የነበርከው? ቡሊ ተደራጊ ነበርኩ። ቨርባሊ ሳይሆን ይሄ ሙድ መያያዝ ያለ ነገር ነው። ግን ጉርምስና ስትመጣ በደንብ የሻሞ የሚባል ነገር ነበርና I don't think ከክፋት የነበረ አይደለም። ግን በቃ ታርጌት የምንደረግ በጣም ጥቂት ልጆች ነበርን እና ተረግጠናል። በደንብ ታስተን ያደግነው። ጎበዝ ተማሪ ነበርክ? መጀመሪያ ነበርኩኝ፣ ከዛ አልነበርኩም፣ ከዛ ድጋሚ ነበርኩኝ። ኮሌጅ ላይ ያው ኦኬ። ከድሮም ኩክ ታደርግ ነበር ወይስ አድገህ ነው የጀመርከው? ከልጅነቴ ያደርግ ነበር ከእናቴ ጋር። እሷ ኩክ ስታደርግ ማየትም ደስ ይለኝ ነበር። ሚድል ስኩል ይሄ 5-6 አካባቢ በጣም መብራት ይጠፋ ነበር ሰፈራችን። ሰው የማደርገው ነገር አልነበረም። ውጪ መውጣት ከግቢ መውጣትና መጫወት ስለማይፈቀድልኝ በቃ ኪችን እገባለሁ፣ ሽንኩርት ምናምን ከትፋለሁ፣ አግዛለሁ። አስቸግሬ ተከልክዬ ካልከተፍኩ እያልኩኝ በቀስ በቀስ አፕግሬድ ማድረግ ጀመርኩኝ። ይሄ ኦልሬዲ የተሰሩ ወጦችን ቅቤ መጨመር ሊሆን ይችላል። ያኔ ትልቅ ነገር ነበር ለኔ። እንደዛ እያደረኩኝ በራሴ መስራት ጀመርኩ ማለት ነው። መጀመሪያ መስራት የለመድከው ምግብ? ለመጀመሪያ ጊዜ የሰራሁት ምግብ ትዝ አይለኝም፣ ግን ያበላሸሁት ለመጀመሪያ ጊዜ ያበላሸሁት ምግብ በሶ ነው። ሊጥ ሆኖብኝ ወጣ። የሚበጠበጠው ሳይሆን የሚበጠበጠውማ እንዴት ይበላሻል? ግን ይሄ እንትኑ ምንድን ነው የሚበሰበሰው ነው። በሶ የሚበሰበስ ነው የሚባለው። የሚበሰበሰው እሱን ለመስራት ሞክሬ አፓራትሊ በጣም ትንሽ ውሃ ነው የሚያስፈልገው። ከዛ በኋላ ሞክሬም አላውቅም እስካሁን ድረስ። ከ92 ብር ብቻ የሚጀምሩ ጉዞችን በማቅረብ በምናስፈልገው ጊዜ ከጎን ሆነን ወደ መዳረሻው ሁሌም በሰዓቱ በመድረስና ገንዘቦን በመቆጠብ ይደሰቱ። ያንጎ መተግበሪያውን አሁን ያወርዱ። ያንጎ። የሰነፍ ምግብ ምንድን ነው? የሰነፍ ምግብ I think እንቁላል ፍርፍር በጣም ቀላል ነው። ዘይት፣ ጨውና እንቁላል ያው ፋንሲ እናድርገው ካልተባለ በስተቀር ብዙ አይጠይቅም። አሰራሩ ሚስጥር የሆነ ምግብ አለ ለሰው የማትናገረው? በርገር ሰራ የምጠቀመው ሶስ አለ። እሱን አልነግራችሁም መቼም because ለራሴ ያው እጠቀመዋለሁ ብዬ ለመሸጥ ሀሳብ ስላለኝ በርገሩን ሶሱን ከተናገርኩ ያው በርገር ስጋ ነው፣ ሌላ ብዙም እንትን የለም። ጸዴ ብለህ የሰራኸው ምግብ ላሽ ነው የተባልከው ምግብ አለ? አይ እንደውም ቲማቲም እና አቮካዶ የማይወድ ጓደኛ አለኝና የሆነ አዲስ አቮካዶ ቶስት አሰራር ለምጄ ሞክሬው በጣም ጣፍጦኝ በቃ መሞከር አለበት ብዬ ቲማቲም እና አቮካዶ አስበልቻለሁ። actually I did a video on it። basically ሚስጥሩ ምንድን ነበር? ቅርንፉድ ቲማቲሙን መጥበሻ ላይ ጠብሶ ከዛ ቅርንፉድ ማድረግ የሆነ አዲስ የሆነ ጣዕም ይሰጣል። እና አቮካዶ ፐርፌክትሊ የበሰለ መሆን አለበት። ስላይስ ተደርገው ጫውና ቁንዶ በርበሬ ተደርጎበት ዳቦ አለ፣ ከዛ ቲማቲም አለ እና ወዶት ነበር። ሆድ ሲብስህ የምትሰራው ምግብ? ኮምፈርት ፉዶች usually when I'm sad ወይ ሲከፋኝ ሲደብረኝ ጋቤን ተከናንቤ ስለሆነ
ቁጭ ብዬ ፊልም ማየት ነው የምፈልገው ወይ ቪዲዮ ጌምስ መጫወት ነው የምፈልገው። እንደዛ አይነት ሲቹዌሽን ላይክ ሱፕስ ወይ ደግሞ ኬኮች። የሆነ ኬክ አለ የምሰራው በኦሪዮ ብስኩት ከዛ ወተት እና ቾኮሌት ፒስስ ተደርጎ በማይክሮዌቭ ነው የሚበስለው። ቴክስ ላይክ 5 ሚኒትስ ለመስራት። ኢትስ ሶ ጉድ ኢትስ ሶ ቾኮሌቲ። በቃ እሱን ታቅፌ ቁጭ ነው የምለው። ወይ ደግሞ ያው ጓደኞቼ ከሄጄ እንሰዳደባለን ሜክ ሚ ፊል ቤተር። የምትወደው ምግብ ምን አይነት ነው? የምትወደው ከባድ ነው። እኔ ምግብ ሁሉንም ምግብ አጠቃላይ እወዳለሁ። የሀበሻ ምግብ ይከብደኛል ለመስራት። ስለዚህ መስራት የምትወደው ከሆነ የፈረንጅ ምግብ በጣም ይሻለኛል። የሀበሻ ምግብ በጣም ኮምፕሊኬትድ ነው ለኔ። ማጣፈጥ ይከብዳል። በጣም ሙያ ይጠይቃል የሀበሻ ምግብ። ለምንድን ነው ሹራብ ለብሰህ የመጣኸው? ሹራብ ያደረኩት ቦርጬን ለመሸፈን ነው። ከቲክቶክ በፊት የነበረ ቻናል አለ? በቴሌግራም ነበረ የጀመርኩት። 3 ሰብስክራይበር ያለው ቻናል ነበረ እና ከዝኖቼ ናቸው 2 እና እህቴ። ስናፕቻት ላይ ጀመርኩኝ ጀስት እንደ ስትሪክ መላክ። ከዛ ወደ ኢንስታግራም ገባውና ቲክቶክ አልጀምርም ብዬ ጨማለቅ ጓደኛዬ በጣም ተቆጣችኝና ቲክቶክ አስጀመረችኝ። ቶሎ ነው አክቹሊ ቲክቶክ ላይ ያደግኩት። ቲክቶክ የሙሉ ጊዜ ስራህ ነው? አይደለም፣ ሌሎች ስራዎችም አሉኝ፣ ስታርታፖችም አሉኝ። and then I also do ጋርመንት ላይም እሰራለሁ። ከቲክቶክ በፊት ምን ነበር የምትሰራው? አፕወርክ ላይ ኮፒራይቲንግ ጊግ ነበረኝ። also ግራፊክ ዲዛይን ሰራ ነበረ። ከሱ በፊት ደግሞ በአርኪቴክቸር ነው ግራጁዌት ያደረኩት። አርኪቴክቸር ሰራ ነበረ። ደስ እያለኝ የምሰራውን አይነት ነገር ፈልጌ እሱን አቋረጥኩትና ወደ ኩኪንግ መጣሁ። ሶሻል ሚዲያ ላይ ያያት ልጅ ዲኤም ላይ ሃይ ቆንጆ ምናምን ብለህ ታውቃለህ? የለም፣ ሃይ ቆንጆ ብዬ ልክ አላውቅም። ሌላ ደግሞ ማወቅ ያለባችሁ ነገር ሶሻል ሚዲያ ላይ አይቼ ውጭ ልጅ ማውራት አለብኝ ምናምን አይደለም። በጣም አይናፋር ነኝ እና ሜቢ ስቶሪ ሪፕላይ ላደርግ እችላለሁ። ግን እሱም ስቶሪው ሪሌት የሚያደርግ አይነት ነገር ካገኘው እንጂ there's no way ሃይ ምናምን ብዬ ይሰቀቃል። የሚያስቅ ኮመንት ተሰጥቶ ያውቃል? ፋኒ ኮመንት ሴት ምናምን ነው እንጂ ያው ምግብ ስለምሰራ ያው ጸጉሬን ሳላሲዝ በፊት ነው እንደዚህ አይነት ኮመንቶች። አሁን የፍቅር ኮመንት ነው የተሞላው የኔ ኮመንት ሴክሽን። ጸጉርህን ማሳደግ መቼ ጀመርክ? መቆረጥስ ትፈልጋለህ? ከድሮ ጀምሮ ነው አክቹሊ ማሳደግ የምፈልግ የነበረው፣ ግን ሃይ ስኩል አይፈቀድም። ኮሌጅ ደግሞ ያው ቤተሰብ ጫና በጣም ነበረ። ከዛ በኋላ ያው አናገርኳቸውና ከዚህ በኋላ እንደማልቆረጥ አወቁ፣ እባካችሁ ተቀበሉት አልኳቸው። መሀል ላይ ያለው ስቴጅ ነው የሚያስቸግረው እንጂ አንዴ መያዝ ከጀመረ በኋላ ጥሩ የሚያምርባችሁ ከሆነ ሰው የሚመቸው ከሆነ ቤተሰብም አይ ቲንክ ሊኒየንት ይሆናል። እድሜ ልክህን ከገረጣኸው ግርጣት የማትረሳው? አችን ጥያቄ ስፈራት ነው የመጣሁት። 12ኛ ክፍል እየነበርኩኝ ማትስ አስተማሪ ነበረን እየል የሚባልና የመጨረሻ ቀን ላይ ነው እና የሆነች ልጅ ነበረች። ጓደኞቼ ክራሽ አለበት ብለው ይነግሩታል፣ ውሸት የሆነ ኢንፎርሜሽን። ከዛ ግን እዛ ጋር ሆም ታይም ነው፣ ወደ ቤት መሄጃ ነው። ግን የመጨረሻ ቀን ስለሆነ ሰው ማንም አልሄደም። አስቁሞኝ እሷን ጠርቷት ሰው ሁላ እያያችሁ አስቡት፣ ሰው ሁላ በተሰበሰበበት ሳማት ካልሳምካት አለኝ ማለት ነው። እኔ በሰቀቀን ልሞት እዛ ጋር በጣም ጋርጠቻለሁ ብዬ አስባለሁ እዛ። እና የምትፈሩት የምታከብሩት አስተማሪ ብቻ አልሳምኳትም። ለማንኛውም እንድታውቁት የምፈልገው ነገር ስኬታማ ቲክቶከር ለመሆን ስግጥና ወሳኝ ነው። እኔ እንደ ዴዲኬሽን ነው የምወስደው። you have to be dedicated። ሌሎች ስራዎችን እየሰራው ምናምን ስለሆነ ያጣጣምኩኝ የምሰራው I'm not as successful as I could have been። ግን ጀኑዊንሊ በቃ ቲክቶከር ነው መሆኑ ብላችሁ የተነሳችሁ ሰዎች ካላችሁ ፖስት ኤቭሪ ዴይ በቃ ኮንቴንት ቁጭ ብላችሁ እያሰባችሁ እየጻፋችሁ። አንዳንዴ ደግሞ ምን ብዬ አስባለሁ I think it's a complicated question because sometimes luck በጣም ማተር ያደርጋል። አንዳንዴ ደግሞ በቃ ስግጥ ብሎ መስራቱ፣ ፐብሊክ ላይ ቪዲዮ መስራት አለመፍራቱ፣ እንደሱ አይነት ነገሮች በጣም ለውጥ አላቸው። so I think in a way ስግጥና ማተር ያደርጋል። አካውንትን ሽጥ ብትባል ስንት ትሸጣለህ? ቁጥር ጥራ። ፎሎወሮቼ እንደዛ አልከዳቸው፣ በምንም ብር አልቀይራቸው እንዴ ወገኖቼ። በስንት ዓመት የምታገባ ይመስልሃል? ድሮ በ25 ዓመቴ ማገባ ይመስለኝ ነበር ልጅ እያለሁ። ከዛ ቲኔጀር ስሆን
በ27 ምናምን ድል ነበር። አሁን 28 ዓመቴ ነው። አይ ቲንክ እዛ ጋር ልጨርሰው ጥያቄው። ሲንግል ነህ? I'm dating someone። ምን አይነት ሴት ናት የምትመችህ? I think someone who can depend on me። የሆነ ነገር ብጠይቀው በቃ ሞቶም ምናምን እንደሚያደርግልኝ እርግጠኛ ነኝ ብላ እምነቷን ከጣለችብኝ I think that shows me ብዙ ነገር ከዛ በኋላ የሚመጡትን ነገሮች በደንብ ያሳየኛል ብዬ ስለማስብ። ፊዚካሊ ካላችሁ ደግሞ ጓደኞቼ you have a type ይሉኛል። ስለዚህ I have a type። ኩክ ማድረግ መቻልህ ዴቲንግ ላይፍህ ላይ ምን ጨምሮልሃል? እንግዲህ እኔ በተረዳሁት ነገር ሴቶች ምግብ በጣም ነው የሚወዱት። ስለዚህ ምግብ መስራት የምትችሉ ከሆነ አፌክሽን ይሰጣቸዋል ቤዚካሊ። ለክረሹ ኩክ አድርግ ብትባል የምትሰራላት ምግብ? you can never go wrong with pasta and then የሆነች ዲዘርት ነገር ሰላጣ ምናምን ከጎን ፕሮቲን ካስፈለገው ቺክን። ቅመም ብትሆን ኖሮ ምን ነበር የምትሆነው? ጨው። ኩክ ስታደርግ የትና ከማን ጋር ብትሆን ነው ኢፌክቲቭ የምትሆነው? እንዴ በኪችን ኦፍ ኮርስ። እና ብቻዬን ስሆን I'm a very outgoing person። ፐብሊክ ላይም ብዙ ጊዜ ራሴን አልደብቅም፣ ግን ኪችን ውስጥ ስሆን ወይ ኩክ እያደረኩኝ ብትመጡ ስናደድም ታዩኛላችሁ፣ ስስቅም ታዩኛላችሁ። ላለቅስ የምችልበት ሁኔታ ሊፈጠር ይችላል እና እነሱን ኢሞሽኖች ሃይድ ለማድረግ የምችልበት አይነት ሁኔታ ውስጥ አልሆንም። ኪችን ውስጥ ስሆን is a very passionate place for me። so በደንብ ራሴን መሆን የምችለው ኪችን ውስጥ ነው። ጀማ ውስጥ ምን አይነት ሰው ነህ? ቀልደኛው ወይስ ዝምተኛው? ቀልደኛ፣ እዛ በጣም annoying እና ያው ምግብ የሚሰራላቸው። ሁሉም ምግብ ቀርቶ አንድ ብቻ ማስቀረት ቢኖርብህ የትኛውን ታስቀራለህ? ክትፎ። ህይወትህ ፊልም ቢሆን ኖሮ ርዕሱ ምን ነበር? From the kitchen to the world. A Lul Cook's experience. መጽሐፍ መሰላ ቻሉት። በሼም ዝም የሚለው ወይስ ፊት ለፊት የሚናገረው ሰው ነህ? ሰማኝ የምናገር ሰው ላኮርፍ እችላለሁ፣ ግን ሜቢ 5 ደቂቃ ምናምን ከዛ ያስችለኝ መናገር አለብኝ። ወይ ደግሞ በጣም ቪዚብል ነው። ይሄ የተሰማኝን ደብቄ ኩል መሆን የምችል ሰው አይደለም። በጣም ፊቴ ላይ ይታያል። ከኩኪንግ ውጪ ሌላ መስራት የምትፈልገው ስራ አለ? I think it's food. I think I'm very ከዛ ውጪ ለማሰብ በጣም እየከበደኝ መጥቷል, especially since the TikTok now started. አንድ ሱፐር ፓወር ቢኖርህ ምን ይሆን ነበር? We have this conversations by the way. እኔ ከጓደኞቼ ጋር ላይን ማድረግ ይመቸናል። ቴሌፖርቴሽን ወይስ ፍላይት ይሻላል የሚል ኮንቨርሴሽን ነበረ. and teleportation is faster of course, ግን ፍላይ የማድረጉን ኤክስፒሪየንስ አብዛኞቻችን መረጥና I definitely say flight. ምን ትሆን ነበር ለተባለው ደግሞ ሱፐር ቪለን ነበር መሆን ወይም ዲክቴተር. Yeah, I think I'd be a dictator. ሻይ ወይስ ቡና? ሻይ። ቆይ ቡና እወዳለሁ ግን ጥቁር ቡና ይከብደኛል። እጠጣለሁ ስቲል ጥቁር ቡና ግን በጣም በቅርብ ነው የጀመርኩት። ግን ወተት በቡና ወይስ ሻይ ከተባልኩ ወተት በቡና። መቅረት ያለበት የሀበሻ ምግብ ሁላ ዱባ ወጥ እንድል እንደሚጠብቅ አውቃለሁ። ግን ዱባ ወጥ እኔ ሁለቴ ምናምን በልቼ ማውቀው አልጠላሁትም። በቃ ኖርማሊ ነው የበላሁት። ማለት መቅረት ያለበት የሀበሻ ምግብ አተርክክ ሜቢ ቅቤ ከሌለው ምናምን እኔ አተርክክ ደስ ይላል። ደግሞ ለጨጓራ ከባድ ነው። ስለዚህ ጨጓራችሁ የሚያማችሁ ሰዎች አተርክክ ምናምን አትብሉ። መቅረት ያለበት የሀበሻ ልምድ መቀናናት፣ ምቀኝነት፣ አቤት ምቀኝነት እሱ መቅረት አለበት። ማመስገን የምትፈልገው ሰው አለ? ማመስገን የምፈልገው ሰው አንደኛ ሲትሩን ለብቻ ሜንሽን አረካት ብላችሁ እንደምትንጫጩ አውቃለሁ። ሲትሩላ ቲክቶክ ያስጀመረችኝ እሷ ናት። ስለዚህ እሷን ማመስገን እፈልጋለሁ። ከዛ በኋላ ያው ወላጆቼ፣ ቤተሰቦቼ፣ ከዛ ጓደኞቼ እንዳጠቃላይ እህቴ biggest supporter to this day። ወደፊት ከልዑል ምን እንጠብቅ? አጭርና ረጅም እቅድ። ኢቨንቶቼ በደንብ ያድጋሉ። ኦቼ ሳይሆን ኢቨንቴ በደንብ ያድጋል። በርገር ቤት በቅርቡ ጠብቁ። መጀመሪያ እስከነቢ ክላውድ ኪችን ነው የሚሆነው፣ ዲሊቨሪ ብቻ ነው። ከዛ በኋላ ግን ፊዚካል ሎኬሽን ይከፈታል። ከዛ ሬስቶራንቶች እና አንዳንድ ዊርድ የሆኑ ከምግብ ጋር የማይገናኙ ሀሳቦች አሉ። እነሱ
በቅርቡ እያሳወቅኳቸው እሄዳለሁ። ኤክሳይቲንግ ነው እንግዲህ ፌል ሊያደርግ ይችላል፣ ሰክሲድ ሊያደርግ ይችላል። ግን ያው አብራችሁኝ እንደምትሆኑ ተስፋ አደርጋለሁ። ኦልሶ ኑ እንብላ ኢቨንት እንግዲህ በየወሩ የሚዘጋጅ ኢቨንት ነው። ስለዚህ ፔጅን ተከታተሉና ኑ እንብላ የሚል ነገር ካያችሁ ወዘት እንደሆነ አምናችሁ ማምጣት እንዳትረሱ። እንግዲህ ሆፕፉሊ እዛ አገኛችኋለሁ። እንግዲህ this has been Luke Cooks። በጣም አሪፍ ጊዜ አሳልፍ ያለው እዚህ ፈንዲሻ ቲቪ። ሰብስክራይብ ላይክ ማድረግ እንዳትረሱ። ኦልሶ እኔንም ሶሻል ሚዲያ ላይ Luke Cooks ብላችሁ ፎሎ ማድረግ እንዳትረሱ። አመሰግናለሁ።